አሁን የደረሰ መረጃ ሩቲና አብርሽ ፍቅራቸውን በቤታቸው ላይ እየቀጩ ተለያይተናል የሚባል ወሬ ተሰምቷል። ግን ወሬው ውሸት መሆኑ እኔ 100% አረጋግጫለሁ። እንዴት አረጋገጥሽ ካላችሁኝ ደግሞ ይሄ ፎቶ ማረጋገጫ መሆኑን በደንብ ያሳያል። ሰው እንደዚህ ፎቶ እየተነሳ እንደዚህ እየተሳሳመ እንደዚህ እየተለጣጠፈ እንደዚህ አንድ ቤት ውስጥ እየኖረ ከካሜራ ጀርባ አንድ ላይ ፍቅራቸውን እየቀጩ ሰው እንዴት ሊለያይ ይችላል ብላችሁ ታስባላችሁ? እስቲ ይሄን ብቻ መልሱልኝ። ይሄን ብቻ እየመለሳችሁልኝ በደንብ እንትን በሉ። ሩታ የውጭ ሀገር ፕሮሰስ ጀምሬያለሁ ከ3 ቀን በኋላ እበራለሁ ብላ ስታወራ የነበረችዋ ልዕልት እንዴት ነው በአንድ ቀን ውስጥ ሀሳቧን ቀይራ ጉዞው የተሰረዘው? ምን ሆናችኋል እናንተ ሩትዬ ቤተሰቦች፣ የአብርሽን ቤተሰቦች ማለት ነው። ኧረ ተዋ እንደዚህ አትሆኑ። የምሬን ነው። እንትን ተዋ፣ ስታዩ ድራማውን ላሱ በደንብ ይዩት። ይሄ ድራማ ነው። እኛ እኮ ድራማ መሆኑን አልጠላንም። ስሩ፣ ተቀየሩ፣ ተለወጡ ነው እያሉ ነው ያሉት እነሱ እንደዚህ በመሆናቸው ለእኛ ይጠቅማል እንጂ አይጎዳንም ማለት ነው። እና ምን ልላችሁ ፈልጌ ነው ሩትዬና አብርሽዬ በጣም የምንወዳቸውና የምናከብራቸው እንደመሆናቸው መጠን ሩቲና አብርሽ አልተለያዩም። ለምንድን ነው የማሰሙኝ? ሰው እንደዚህ ፍቅር በፍቅር ሆኖ እንደዚህ ሆናበት እንደዚህ አንድ አይነት ልብስ ለብሰው እንደዚህ ፍለቅለቅ ብሎ ከልጃቸው ጋር እንደዚህ እየሆኑ እንዴት ይለያያሉ ብላችሁ ታስባላችሁ? እሺ ከተለያዩ አብርሃም ከእሷ ጋር ተለያይቻለሁ የእሷን ነገር ትቻለሁ ብሎ እንደዛ ያኔ ከሄርሜላ ጋር ሲሆን የነበረው ለምንድን ነው ግድግዳ ላይ እዚህ መኝታ ቤት ትራስ ስር ሳይቀር ፎቶ የተለጠፈው? ይሄን መልሱልኛ ቤተሰብ። በደንብ ቪዲዮን የምታዩ ከሆነ ይሄን መልሱልኝ። የምር እኔ እንትን የምትሉ ሩቲና አብርሽ ተጣልቷል ተለያይቷል የምትሉ ሰዎች ትገርሙኛላችሁ ማለት ነው። አልተለያዩም። አንለያየም የሚል ዘፈን እነሱ ቆይቷል ከጋበዙን። እኛ ነን እንጂ በደንብ ያላዳመጥ ነው። አንለያየም ብሎናል እነሱ። እኛ ግን በምናየው ነገር ተነስተን ተለያይቷል ብለን እናለቅሳለን። አታልቅሱ የመዳም ቅመሞችዬ።